ካሜራ የለም ይውጣልኝ ምናምን የሚባለው እያንዳንዱ ካሜራውን አይቻለሁ። ሀጂ መጀመሪያ ደውለው አውርቶኝ ነበረ። እኔ ሳልፈልግ ተገድጄ አንድ የሆነ እርዳታ ነበረ። ሀላልኮም ደውሎልኝ ሄድኩኝ ሰይድ ቤት። ሰይድ ቤት ከሄድኩኝ በኋላ ማልፈልገው ነገር ሳልፈልግ አስገድደው ከልጅቷ ጋር አገናኝተውኝ ሻንጣውን ተደብቄ ይዤ ወጥቼ መልሰው አስገብተው ማልፈልግበት ሁኔታ ውስጥ አስገብተውኝ ነው የሚል ነገር ነው የነገረኝ። ግን ካሜራ ላይ ያየሁት የመጀመሪያው ነገር ሀላልሆም ሀጂ እንዲሁም ደግሞ ሰይድ ቁጭ ብለው ፈልገው ነው ተስማምታችሁ ነው እንዴት ነው ይሄ ነገር የኔ እጅ አለበት ወይ ብሎ ሲጠይቃቸው አዎ ፈልጌ ነው ተስማምቼ ነው ብለው ሲናገሩ ሰምቻለሁ። በካሜራው ወላሂ ሱመ ወላሂ አላህ ምስክሬ ነው። ሌላው አለ አላህ ምስክሬ ነው ወረበል ከአባ። ሌላው ብዙ እንትኖች ነው ያሉት፣ ምንድነው ስሙ ቪዲዮዎች ነው ያሉት። ምናልባት ለዚህ ቤት ይመጥናል አይመጥንም አላቅም። ተናገር ካላችሁኝ ይናገራሉ። እህታሲያ عيب ستر عيب ستر لا عيب ستر لا شو لمن يقول كل عندي من وسويه فيديو يلاك من ستر مسلما ستره الله في الدنيا والآخرة. الفلقم من ستر مسلما ستره الله في الدنيا والآخرة. الفلقم من أول اوكي تمام. لمانيوم الله سبحانه وتعالى ميطلاو ነገር ውስጥ እንዳልገቡ ለማንኛውም እሺ እህታች ወንድማችን ሰይድ የቲም ስለሆነች አባት ስለሌላት እንደ ሴተኛ አዳሪ 15,000 ብር ለምን ይሰጣታል? ኢማጂን ዋናው ከእህታችን ጎን የቆመው በምንም ተገናኝተው ሳይሆን ቤቱ ሰራተኝነት መጣ 20 ቀን እሱ ጋር ቁጭ ብላ እንዲሁም እሱ ለስራ በወጣበት ካሜራው ላይ ማይሆን ነገር ሲያይ አይ ይሄ ነገር ትክክል አይደለም። እህትየው ታማሚ እህት አለችው። ታማሚዋ እህትየው ቁርአን የቀራች ናት። በዚህ አጋጣሚ ሁላችሁም ዱዓ አድርጉላት። ሁለቱ ሌላ ነገር ውስጥ ሳይገቡ አይቀርም። ቁጭ ብለህ አውራቸው ብላ ለወንድሟ ስትነግረው ቁጭ ብሎ ለሀጂ ጠየቀው። መጀመሪያ ላ ምናምን አለ ሀጂ። አይ ሀጂን ያየሁት ነገር አለ በካሜራ ብሎ ሲለው በሐላል ችግር የለውም ልጅቷ እንዲህ ናት፣ እርሶም ልጆች አላችሁ። እኔ 20 ቀን ቤት የገባች 20 ቀን ነው ባየዋት በ20 ቀን ውስጥ ጥሩ ልጅ ናት ብዬ አልኩት። ከዛም በኋላ ኦኬ ተብሎ ወደ ሐላል ተገባ። ወደ ሐላል ከተገባ በኋላ እንግዲህ ይዟት ሄደ። 2 ወር እንኳን አብሮ አልቆዩም። 15,000 ብር ተሰጥቷት ሲመለስ እንዴት እቺ ማንም ስለሌላት ነው እንዴት ትበደላለች ብሎ ወንድማችን ሰይድ ከእህታችን ጎን ቆሟል። ተማም። ሌላው ሰይድና ሚስቱ ሀጂ ያገባት የነበረችዋ ሚስቱ ቃል በቃል ያወሩትን ሪከርድ ሰምቻለሁ። ሪከርዱንም ለአሲያ ልኬላታለሁ። ቃል በቃል ያወሩትን ማለት ነው። አቦ ከመጥፎ ነገር ነጃ ውጣ። አላህ ይሰትረ በዱንያም በአኸራም። ባረከላሁ ያለው ነገር ሐባይቢ ሱመ ወላሂ ይህን ይመስላል። ቃል በቃል ነው የሁለቱንም ያስተላለፍኩት። ያየሁትን መስክሬያለሁ።
ሌላ ነገር ያላችሁኝ ለቤቱም ስለማይመጥን አይብ ነው። ይሄን ይመስል ጨርሻለሁ። ይሄን ይመስላል ልጅቷ ነወር ለምን ለሐጂው ያ ቪዲዮ አይላክለትም? ይሄና ይውጣልኝ ይበል። ከዛ በኋላ ልልክለት እችላለሁ። በእጂ አያስፈልግም። ልጨርስ። ሌላው ቢዘጋስ ይሄ ነገር ለምንድን ነው? በቃ በዚህ ደረጃ ለምን አይዘጋም? ለምን አይቆም? የመጨረሻ መልእክት የምን መሰላችሁ? ይዘጋባል። እሱን እናንተ መዝጋት ትችላላችሁ። እኔ አጣራ የተባልኩትን ሚሽን አጣርቼ አሁን ነው እኔና ሰይድ የተለያየ ነው። ኦኬ ወላሂ ሰኢድን አላህ ያራዝምለት፣ አላህ እህቱን ያድንለት። ያ ረብ ወላሂ ለሴት ነው የቆመው። አየሽ አይደለ? ሰማሽ አይደል? አንዴ ዶክተር አንዴ ወላሂ እኔ በዚህ መጠን ሙሉ ጊዜውን ሰጥቶ ከሴት ወገን መበደል የለባትም ብሎ ቆሞ በማስረጃ አይቻለሁ። ሱመ ወላሂ ተማም። ስለዚህ ሌላ የምትፈልጉት ነገር ካለ ይሄ ደግሞ ሐራሙም እንደዚህ ምናምን ይሄ እናንተ ጭንቅላት አይደለም። ኦኬ እናንተ ስላላላችሁት አይደለም። መጀመሪያ የሆነ ነገር ከመጻፋችሁ በፊት ከሀቅ ጎን ለመቆም እውነቱን ለማወቅ ሞክሩ። ይሄ ወንድማዊ ምክሬ ነው። ይሄን ይመስላል። ጨርሻለሁ። ንዝጋና ሌትስ ጎ ቱ የቂን እንሂድ። ሌትስ ጎ ቱ እንትን ዳስ ፒሪድ ዳስ ኢት። ይሄ ድራማ አያስፈልግም።